ሰላም ጤና ይስጥልን የተከበራችሁ ወረዳችን ነዋሪዎች የኑሮ ጫናን ለማቃለልና ህብረተሰቡ ጥራት ያላቸውን የቤት ውስጥ ፍጆታዎችን በአነስተኛ ዋጋ እንዲያገኝ ለማስቻል የወረዳ አስተዳደሩ የቅዳሜና የእሁድ ገበያዎችን በጥራት በተመጣጣኝ ዋጋ አዘጋጅቶ ወደ ስራ አስገብቷል። ዛሬ በእነዚህ የሰንበት ገበያዎች ተገኝተን የምርት አቅርቦትና ዋጋ ምን እንደሚመስል ከሸማችና ከጽህፈት ቤት ኃላፊው ጋር ያደረግነውን ቆይታ ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ብዛት አምራት እባላለሁ። የነዋሪነት እዚህ ወረዳ 4 ውስጥ ነዋሪ ነኝ። ሰንዴ ማርኬት በጣም አሪፍ ነው። ከሌሎቹ የገበያ ስፍራዎች በጣም ለየት ያደርገዋል። በዋጋም ቅናሽ ነው። በጣም አሪፍ ነው። ያው ሰንዴ ገበያ ባኖር እስካሁን ድረስ በተለይ ታች ያለው ህብረተሰባችንን በጣም እየተጎዳ የነበረበት ወቅት ነበረ። አሁን የሰንዴ ገበያ በመጀመሩ በጣም አሪፍ ነው። ከአሁን በፊትም ብዙ እቃዎች ገዝቻለሁ። አንዳንዴ ደግሞ ያው በክፍለ ከተማ ደረጃም የተናገርኳቸው ነገሮች አሉ። እቃዎች በተቻለ መጠን የተሻሉ እቃዎች እንዲመጡ እና ደግሞ ከገበሬዎቹ ጋር ትስስር ኖሮ እነሱም በደንብ እንትን እንዲያደርጉልን በክፍለ ከተማ ደረጃም ተነጋግረን ነበረ። አሁን ደግሞ ያለው ሁኔታ በጣም አሪፍ ነው፣ እየተሻሻለ እየመጣ ነው። አገልግሎት አሰጣጣቸው ጥሩ ነው። ያው ከንግድና ኢንዱስትሪ የሚመጡ አካላት አሉ፣ እነሱም ቁጥጥር ያደርጉባቸዋል። ህብረተሰቡም ያው በተጻፈው የገበያ እንትን መሰረት እየተገበያየ ነው። አብዛኛው ህብረተሰባችን ይጠቀማል ብዬ አምናለሁ። ቢሆንም ግን ሰው ያላወቀ ሰው ካለ እዚህ መጥቶ የሰንዴ ገበያ ቅናሽ መሆኑን አውቆ የተሻለ ምርት እንዲቀርብለትም እየጠየቀ ጥሩ ነገሮች እንዲመጡለት እሱም ሸመታውን በደንብ እንዲያካሄድ መልዕክቴን አስተላልፋለሁ። በጣም አመሰግናለሁ። ስሜ ዝም በላቸው ሽርጋ እባላለሁ። የወረዳ 4 ንግድ ጽህፈት ቤት ኃላፊ ነኝ። ያው ይህንን የሰንበት ገበያ መንግስት ባወረደው መሰረት ከ2014 ዓ.ም ጀምሮ መንግስት በተለያዩ ቦታዎች የሰንበት ገበያ አቋቁሞ ለነዋሪው ምርት እያቀረበ ይገኛል። እንደ ወረዳችን ስንመጣ በወረዳችን 3 የሰንበት ገበያ ማዕከላት አሉን። ከሶስቱ 38 ቡልጋሪያ ኮንዶሚኒየም፣ ሪቼና አጎና በእነዚህ በ3 ማዕከላት ምርት እያቀረበን እንገኛለን። የምናቀርባቸው ምርቶችም ለነዋሪው ማህበረሰብ ከፍተኛ ጠቀሜታ ያላቸው በተለይ የፍጆታ ምርቶችን አስመልክቶ ነው። አትክልትና ፍራፍሬዎችን ነው በስፋት የምናቀርበው። የሰብል ምርቶችን ጭምር እናቀርባለን። በእነዚህ የሶስቱ የሰንበት ገበያ ማዕከላት ዝቅተኛ የኑሮ ደረጃ ላይ ያለው ብቻ ሳይሆን የተሻለ ኑሮ ደረጃ ላይ ያሉ ሰዎች ጭምር በአሁኑ ሰዓት በከፍተኛ ደረጃ ቀርበው ምርት እየገዙ ያለበት አግባብ አለ። ይህንንም ምርት ሰው ከጊዜ ወደ ጊዜ ከመላመዱ የተነሳ ገበያዎቹም እየሰፉ የምርት አቅርቦቱም እየተሻሻለ የሄደበት አግባብ አለ። በጣም ጥሩ በሚባል ደረጃ ነው ምርት እየቀረበ ያለው። ነዋሪውም በከፍተኛ ደረጃ እየተጠቀመ ያለበት አግባብ አለ። ከነዚህ ገበያዎች በሶስቱም ገበያዎች ላይ የቁጥጥር ባለሙያ የንግድ ክትትልና ግብይት ባለሙያዎች በፈረቃ መድበን በአግባቡ ቁጥጥር እንዲያደርጉ፣ ጥራት የሌለው ምርት እንዳይቀርብ፣ ከዋጋ በላይ እንዳይሸጥ፣ ዋጋ በሚታይ ቦታ እንዲለጠፍ እናደርጋለን። ቁጥጥርን የምናደርግበት አግባብ ስላለ ከዚህ አንጻር ሰፊ ስራ እየሰራን እንገኛለን ማለት ነው። የተወደዳችሁ ተመልካቾቻችን እንደተመለከታችሁት የቅዳሜና እሁድ ገበያዎቻችን አምራችና ተጠቃሚ በቀጥታ በመገናኘት የገበያ መረጋጋት፣ የዋጋ ቅናሽ መፍጠር ችለዋል። እርስዎ በወረዳችን በሚገኙ 3 ገበያዎች በመገኘት ጥራት ያላቸውን ምርቶች በቅናሽ ዋጋ ይሸምቱ፣ ወጪውን ይቆጥቡ። ዘውትር ቅዳሜና እሁድ ከጠዋቱ 12 ሰዓት ጀምሮ በ3ቱም ገበያዎቻችን ይጠብቆታል። ስለተከታተላችሁ እናመሰግናለን። የወረዳ 4 ኮሚኒኬሽን ጽህፈት ቤት